ሴት ልጅ ማረድ ትችላለች? በግ፣ ፍየል፣ ዶሮ ማረድ ትችላለችን? በዚህ ጉዳይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ፣ ዑለሞች ምን አሉ የሚለውን በዛሬ ቪዲዮ በጥቂቱ አብራራላችኋለሁ። ይሄ ቪዲዮ እጅግ በጣም ጠቃሚ ስለሆነ ላይክ፣ ሼር፣ ሪፖርት በማድረግ የአጅሩ ተካፋይ ሁኑ። አካውንቱን ስለተመታ ኮፒ ሊንክ ማድረጋችሁን እንዳረሱ፣ አካውንቱን ፎሎ ማድረጋችሁን እንዳረሱ። አልባኒ ሰሂህ ያሉት ሐዲስ ቡኻሪና ሙስሊም የተስማሙበት ሐዲስ ከከዓብ ኢብኑ ማሊክ ተይዞ የከዓብ ኢብኑ ማሊክ አገልጋይ ሆነች ሲያ በምትባል ቦታ ላይ በጎችን ትጠብቅ ነበር። ከበጎቹ አንዱ በግ ይታመምባትና ድንጋይ በመሳል ያ የታመመባትን በግ ታርደዋለች። ይሄ ነገር ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥያቄ ቀረበላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሉት በማለት መለሱ። ይሄ ሐዲስ የሚያሳየን ሴት ልጅ ያረደችው እንደሚቻልና መብላት እንደሚፈቀድ ያሳየናል። ኢማሙ ነወዊ ይሄንን ሐዲስ ያብራሩ እንዲህ ይላሉ፣ ፊህ ጀዋዙ ዘቢሐቱ ኢምራአቲ፣ በዚህ ሐዲስ ውስጥ ሴት ልጅ ያረደችው እንደሚቻል እንደሚፈቀድ ያሳየናል አሉ። እንደዛውም ኢብኑ ቁዳማ እንዲህ ይላሉ፣ ወተሂሉ ዘቢሐቱ ኢምራአቲ፣ ሴት ልጅ ያረደችው ሐላል ነው ይፈቀዳል አሉ። አሳው መያዝ አለብን። አንድ ሴት ባሏ የሌለ እንደሆነ ወይም ከእንስሶቹ አንዱ የታመመች እንደሆነ ባሏ የሚያርድላት ከሌለ እሷ ብታርደው ችግር የለውም የሚለው ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።